መሞር እኔም መቀበል አለብኝ መርዳት አለብኝ እናቴን ብዬ ወደ አዲስ አበባ መጣሁ። ምን ስራ ጀመርሽ እንደመጣሽ? ቡቲክ ውስጥ መሸጥ ተቀጥሬ። እሺ። ከዛን ያው 1-2 ወር ሰራውና ገባሁ። ትዳር ተጀመረ። ያ አልহামዱሊላህ። እዛው ቡቲክ ውስጥ የነበረ ትውውቅ ነው በቤተሰብ ነው? በራሴ ግን የሰማሁት ምንድነው 5 ዓመት በትዳር ቆየሽ? አዎ በልጅነቴ ነው ያገባሁት። በልጅነትሽ ነው ያገባሽው? ግን ደግሞ የሰማሁት አሳዛኝ ነገር እውነት ይሁን ውሸት አላውቅም፣ የጧት ካንሰር እንዳለሽ ተነግሮሽ ከሰዓት በኋላ ፍርድ ቤት ጉዳይ ነበረሽ። ያ ሁለቱን ስሜት ማስተናገድ በጣም ከባድ ይመስለኛል። በጊዜው በጣም ከብድ ነበር። በጊዜው ይከብዳል። አሁን ላይ ጠንክሪዚ በቃው እንጂ በሰዓቱ በጣም አንገቴን የደፋውበት ታይም ነበር። ልጆቼንም እንደዛው። ስንት ልጆች አፈራችሁ? 2 አልহামዱሊላህ። ነገሮች ወደ ቀበ ፍቅር የመደምደም እድላቸው የጠበበው ለምንድን ነው? ምክንያቱም ወደ ፍቺ ካንቺ ጋር መፋታት ይከብዳል ብዬ። አይ አንዳንዴ ያላ አለመግባባት ተፈጥሮ ነው። አልহামዱሊላህ በዛን ታይም ደግሞ እሱም ልጆቹን ተቀብሎ እኔ ያሳደገልሻለሁ አንቺ ታከሚያለኝ። ጥሩ አባት አላቸው። ስለዚህ ባለቤትሽ በፍቺ ጋብቻው ይደምደም እንጂ ለልጆችሽ ጥሩ አባት ነው። ዋው ጥሩ ሰው ማግኘት ራሱ ደስ ይላል። ልጆችሽን እያየሁ ነው በፎቶ። ማና ናቸው? የመጀመሪያው ካሊድ፣ የሁለተኛው ሰልማንና ካሊድ። በጣም ደስ የሚል ስም ነው ያላቸው። በጣም ስለዚህ ሁለቱን ስሜት አስታመሽ በጣም ከባዱን ጊዜ ሁሉ አልፈሽ ነው። ለምሳሌ የፍቺ ስሜቱ መንፈስን የሚጎዳ አይነት ስሜት አለው ብዬ አስባለሁ። ከራስ ጋር ሙግት አለው። እንደገና ደግሞ በዚህ በኩል እኮ ከካንሰር ጋር ራሱ አሁን ካንሰር እንዳለብሽ ራሱ ማወቁ ደግሞ ሌላ አስቸጋሪ ስሜት አለው ብዬ አስባለሁና ሁለቱን አንድ ላይ ያስታመምሽበትን ቀን እስኪ አስታውሰሽ ንገሪኝ። እንዴት አለፈ? በጣም ከባድ ጊዜ ነበር። በጣም እንደዚህ አልፎት ዛሬ ቁጭ ብዬ አወራለሁ ብዬ አልጠበቅኩም። በዛን ታይም አልহামዱሊላህ በጣም ማለቅስበት በቃ የታመምኩበት በጣም የተሰቃየሁበት ወራቶች ነበሩ። ከካንሰሩም ተነገረኝ። በቃ ተደራረበ። ጠዋት ተነገረኝ ከሳክ ካንሰር ተባልኩ። ከ15 ቀን በኋላ ኬሞቴራፒ ጀመርኩ። ኬሞቴራፒ ሲጀምር ሴትነቴን ያጣሁት። ሴት ልጅ መጀመሪያ ውበቷ ጸጉሯ ነው። መላጣ ነው እንዳንተ ይሆንኩት። አመሰግናታለሁ። ለቱን ለምን ባንዶት አንተን መስል ነበር ብለሽኝ። ግን በጣም አምር ነበር። በጣም